ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው መድብል እንግዲህ ወይኔ ሞታለሁኝ እንጂ ወንድሜን ካሊስ ከዚህ ክፍል አልወጣም፣ ወንድሜ ያለው እዚህ ነው ብሎ እንግዲህ ምሳሌ በጠቆመቻቸው መሰረት ሄደው ያው የደረሰባቸውን ተመልክተናል ማለት ነው። እና ከባድ የሆነ ተኩስ ነበረ። በዛ ላይም ደግሞ ብሩክ እንግዲህ በእርግጥ ያው እዛ እንዳለ አይተናል። ምክንያቱም የሆነ በሰንሰለት አስረውት ምናምን አይተናል ማለት ነው። በጣም የሚያሳዝን ሁኔታ እና የመድብል እንግዲህ ጓደኛው በሽጉጥ ጎኑ ላይ ተመቶ ያው ከዛ ከክፍል ሊወጡ ይችለዋል። እና በጣም ያሳቀኝ ነገር እንግዲህ ማን ነው? ሞገስ ነው ማለት ነው። እሱ የተመታ ይመስል አብሮ የሚያነክሰው ነገር እና አብሮ እያነከሰ ጓደኛዬ ደህና ነህ ወይ ምናምን ይሎታል። ደህና ነኝ፣ ትንሽ ደህና ነኝ፣ ምንም የሆንኩን ነገር የለም፣ ትንሽ ጭረት ነገር ነው። ስለዚህ ቆሜ መሄድ እፈልጋለሁ፣ ቶሎ ብላችሁ ወደ ሐኪም ቤት ወሰዱኝ ይላቸዋል። እነሱም እሺ በቃ ምናምን አይዞክ እየተባባሉ ያው ወደ ሐኪም ቤት ይዘውት ለመሄድ አምቡላንስ እንጥራ ይላል ብሩክ ማለት ነው። ይሄ ሞገስ ማለት ነው። አይ ቆይና አምቡላንሱ ይቅርና ይሄ አካባቢው በሙሉ በፖሊስ ስለተከበበ አምቡላንሱ ይቅርና ቆይ ቀረብ ወደ ሆስፒታል እንውሰድ ይባባላሉ። እሺ ተባብለው እንግዲህ ወደ ሆስፒታል ይዘውት ይሄዳሉ። ሉላ እንግዲህ የነ ሞገስ ስልክ አልሰራ ብሏት በጣም ተጨንቃለች፣ ተጠባለች። በጣም በሚያሳዝን ነገር ሉላ ደጋግማ ለሞገስ ስልክ እየደወለችለት ነበረ። ሞገስም ስልክ እያነሳላት አይደለም እና በጣም ስለተጨነቀች ወደ ዳጣ ጋር ትደውልና ዳጣ እንግዲህ ስልካቸው እየሰራ አይደለም፣ ዳጣ እስቲ መድብል ጋር ደውይለት ምናምን ትላታለች። አይ ሉላ በቃ የሁለቱም ስልክ ካልሰራማ ሞተው ነው ማለት ነው ትላለች፣ እየተመታች ማለት ነው ስትላት፣ እኔ ስለ ሞት አታንሽብኝ ዳጣ፣ እንዴት እንደዚህ ትያለሽ መስላት እንደ በቃ ታያቸው እንግዲህ የሞተው ሞቶ የተረፈ ሲተርፍ ይደውሉልናል። እንዴ ሽር ሄዱ መሰለሽ እንዴ? ጦርነት እኮ ነው ሄዱት፣ ጦርነት ምናምን ትላታለች ማለት ነው። እሷም እንግዲህ ግን በጣም እየተጨነቀች ያው በተደጋጋሚ ስልካቸውን ትደውላለች፣ ያው ሊያነሱላት አልቻሉም። እና ቅድስት እና ደግሞ ምሳሌ ተኝተው ያው እንግዲህ ምሳሌ አጎቴ የት ነው ምናምን ስትላት አጎትሽ ተኝቷል ትላታለች። እንዴ ልጅ ናት ምናምን ብለሽ ልታሞኝ ነው እንዴ? ከነ ብሩክ ከነ ሞገስ ጋር ሲሄድ አይቼዋለሁኝ። እሺ እንደዛ ከሆነ ሂጅ ላይ ውስጥ ላይ እንግዲህ ምሳሌ አርፈሽ ተኝ ምናምን ትላትና ስትቆጣት ምሳሌም እንግዲህ ምንም ሳትልም ተመልሳ ወደ መኝታዋ ትተኛለች። ያው እንግዲህ እንደተመለከትነው ቅድስትዬ ደግሞ ያው ብሩክ መጥቶ ቀለበት ሲያደርግላት እና ምን ሆነ ነው ዛሬ እኮ ጠፍተህ ዋል ከቤት ሳትመጣ ስትለው እንግዲህ ግን ምን ልሽ ዛሬ እኮ ያቺ ማህሌት እንትን ብላይ ምናምን እያለ እንዲ እሷ ደግሞ መቼ ነው የምትለቅህ እያለች እንግዲህ እንትን ትለዋለች ማለት ነው። ሁሉንም አሸንፋችኋለሁኝ አለቃቸውም እያለ ለቅድስት ለቅድስትዬ ነግራታል። ቅድስትዬ ጠንካራ ነው መሆን ያለብክ፣ ጀግና መሆን ያለብክ፣ እንደዚህ ምናምን ካላደረካቸው መቼም ቢሆን እነዚህ አይነት ሰዎች አይለቁም እያለችም ያው ታጽናናዋለች። አሁን ጀግና ነኝ አይደል? አዎ እኔ ሁሌም ቢሆን አሸናፊ ነኝ ይላታል። በቃ እንደዚህ ስለ ጀግንነቴማ ተነስቼ እጅሽን ላስታጥብሽ እያላት ከዛ በቃ ይቅርና ሌላ ሰርፕራይዝ ላደርግሽ እያላትም እንግዲህ ተመልክተናል ማለት ነው። ቅድስትዬ እንግዲህ በጣም ያ ሰርፕራይዝ ቀለበትን ያደርግላት እንትን ሲል በጣም የጭኸች ምናምን እያለች እንግዲህ ባህልማ ምሳሌ ትቀሰቅሳታለች። ወይኔ ያልታደልኩ ምን አለ ቀለበቱን እንኳን እስከሚያደርግልኝ ድረስ ብትታገሺ። የምን ቀለበት ነው ትላታለች። ቀለበት ነው ቀለበት ሊያደርግልኝ ነበረ፣ እንዲሁ በህልምሽ እንኳን አይሳካልሽ የተባልኩኝ ሴትዮ እንዲሁ ዛሬ እንኳን አጉል ሰዓት ነው የቀሰቀሽ ምሳሌ እያለች እንዴ ተነሽ ነክቷል እኮ ትላታለች። እሺ በቃ እነሳለሁ ትልና እንትን ትላለች ማለት ነው። ያው እነ መድብል እንግዲህ ወደ ቤታቸው ተመልሰዋል። ያው ምንም ነገር ምን አገኛችሁ ማታ ስትለው ቅድስት እንግዲህ ምንም ነገር ያገኘነው ነገር የለም ይላታል ማለት ነው።
እንደውም ጓደኛዬ ተመቶ በጥይት ሆስፒታል ነው ያመሸ ነው ሲላት በጣም ተደነግጣለች። ምን አወር እንደዛ ነው እና ታዲያ ወደዚህ ይዘው መጣም ነበረ። አሁን እንዴት ነው እናንተስ እንዴት ናችሁ? ሞገስስ እንዴት ነው? እኛ ደህና ነን፣ ሞገስም ደህና ነው፣ አሁን ደህና ነው። ሐኪም ቤት ወስደ ነው ወደ ቤቱ ሄዷል። ትንሽ እግሩን ነው የመታ ያደረጉት ይላታል ማለት ነው። እና ምንም ነገር ሳታገኙ መጣችሁ ትለዋለች። እና ስለ ህልሙ ተነግረዋለች። ህልምን የማኮማት ህልማይች ስለ ብሩክ ማለት ስለ ጋሼ ምናምን ትለዋለች። ምን አይነት ህልም? አንዳንዴ እኮ በህልም እኮ ሊገለጥ ይችላል። ምን አይነት ያየሽ ይላታል። እሱ ደግሞ እና ያው ስለነ ማህሌት እንግዲህ ያነገራትን ትነግረዋለች። በዛ ላይ ደግሞ ስለ ቀለበት እንትን ስትለው መድብል እንግዲህ እኔ ስቅና ታዩ ይሄ እኮ ህልም እኮ አይደለም እውን እኮ ነው፣ በእውነሽ ያሰብሽውን ነው ዛሬ በህልምሽ የመጣብሽ፣ ታዩ ቅድስት እየታዩ ይልና መድብል የሚስቅባታል ማለት ነው። እና ሲስቅባት እንግዲህ ዝና ደግሞ ያው በባለፈው ለማህሌት ያው ለመድብል ጋር ደውይ ምናምን ብሏት ነበረ። ያው ተጠራጥሮ ነበረ ወደዛ እንዲሄዱ። ከዛ ማህሌት እንግዲህ ዛሬ ምንድነው እደምለታ እንደዚህ ደውይ ምናምን ብላይ ምንድነው ምናምን ስትለው አይ ምንም አይደለም ተይው የሆነ ነገር ነበረ ፈተነዋል፣ ፈተውታል በራሳቸው ልጆቹ ይላታል። እና ታዲያ አትነግረኝም እንደስትል ውይ እንዲሁ ለወሬ ተፈጠርሽ ልጅ ምናምን እያለ የሚያሾፍባታል። ነገሬ ስትለው ይነግራታል። እንደዚህ ምናምን መጥተው ነበረ እና ተመልሰዋል ሲላት እንግዲህ እነ መድብል ይሆናሉ ትላለች። አይ እነ መድብልማ እንደዚህ ሳይደፍሩም እንደዚህ ተደፈሩማ ሲላት አይ መድብል የሚባለው ሰው ማሰቢያ ጭንቅላት ራሱ ያለው አይመስለኝም እና ያደርጉታል ስትለው ትክክል ነሽ፣ ጭንቅላትማ ቢኖረው ከኔ ጋር አይጋፈጥም ነበረ፣ ለዚህ ነገሩ ደግሞ ዋጋ ይከፍላታል ሲል አዎ እሱማ ግድ ነው አለች ማህሌት። አይ ይቺ ሆነች በወርኩ የሆነ ነገር ነች እኮና እንትን ስትል ቆይ አንቺ ሁሌ ስለ ሰው የምታወሪው ስለ ራስሽ ጉዳይ ስለ ፍርድ ቤቱ ስለ ቤቱ ምን አደረግሽ? ምንም ነገር የተደረገ ነገር የለም ቀጠሮ ላይ ነው ስትለው እኔ እኮ ሰው ግዴ ነው እኮ ያልኩሽ፣ አንድ ሰው ብትገል ይሄኔ አይፎን 16 እሰጥሽ ነበረ፣ ዱባይ ሞሎስች አዝናናሽ ነበር አላለም የደፋር እና እንደዛ ላይ ያለ መንገድ ከን ይገኛል። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ እና ሌላው ደግሞ እንግዲህ ያው ማለት አሁን እንግዲህ በቀጣይ ፓርት እርግጠኛ ነኝ ብሩክ እንደሚመጣ አንጠራጠርም። ምክንያቱም ከተመለከታችሁ መጨረሻ ፓርት ላይ ሰንሰለቱን ከእጁ ላይ አውልቁ በእግሩ እንግዲህ ያው አንደኛው እግሩ ያው እግሮቹ አልቆም ብለውት ምናምን ተመልክታላንና እንግዲህ በቀጣይ ፓርት ብሩኬ እንደሚመጣለን ተስፋ እናደርጋለን። የእውነት እኔ እንግዲህ ብሩኬ መጥቶ ለቅድስት ቀለበት አድርጎላት ምናምን በቃ ይሄ ነገር ነውና በጣም ይናፈቀን። ይህንን ነገር እስከምናይ ሁላችንም ጓጉተናል። እንግዲህ በቀጣይ ፓርት እስከምንመጣላችሁ ባይ ባይ።